የተመኘኸውን የምትፈልገውን ኑሮ ለመኖር እግዚአብሔር ያብቃ። ችግር የለውም ለምን ፈጣሪ ያለኝ ገባ። ግን ነገ እንደዚህ በትለኝ ያ ሁሉ ንግግሮች፣ ያ ሁሉ ወሬዎች፣ ያ ሁሉ ቃላቶች አይጠበቅብህም ነበር። ያ ሁሉ ተስፋ መስጠኝ ነገር አይጠበቅብህም ነበር ገባ። ውሸት ነበር ነግሬሽ ነበር እኮ ሁሉም ነገር ከልቡ እንዳልሆነ የሚበልጠውን ነገር ሊያስበልጥ እንደሚችል የሆነ ጊዜ ነገሮች እንደሚያከትሙ ነግሬሽ ነበር። አይሰማሽ። እኔ ቀደም ያስረድቼሽ ነበር እንደ ሰው አስቤልሽ፣ አንቺ ግን አልገባማልሽ። እንግዲህ አንቺ የሚገባሽ ወይም የምትረጁ በእንደዚህ አይነት መንገድ ነው መሰለኝ። እና ችግር የለውም የልቤን ፈጣሪ ያውቀዋል። ውስጡ ላይ ልብሽ ንጹህ ከሆነ ሩታ ምን የምትሆን ነገር የለውም ገባሽ። የምትጎጁም ነገር አይኖርም። ውስጥሽ ላይ ክፋት ካለ ግን ነገሮች በሙሉ የሚጣመመው ገባሽ። ዛሬ ላይ ምናልባት ፍላጎትሽን አሳክተሽ ሊሆን ይችላል ምናምን፣ ግን ደስተኛ ህይወት ልትኖሩም እንዳልሆነ በጣም ግልጽ ነውና አታስቢ። እኔ ያንቺ ነገር ምን አላስገረመኝም አብርሃም። ይሄ ማለት ነው እኔ ገና ደስተኛ ሆኜ መጀመሪያ በጣም ደስተኞች ነበርን፣ እግዚአብሔር ይመስገን። ነገሮችን ልክ ጨርሰን ስንመጣ ትዳራችን ሰመረ አማረበት ብለን ስንመጣ እግዚአብሔር በሌላ በረከት ሲባርከን፣ ሰይጣን ደግሞ አንቺን ተመስሎ ይሁን አንቺን ተክቶ ይሁን አላቅም አመቱን ሙሉ እየበጠበጠን ኖረ። አሁን ደግሞ ያ ወጣ። እንደዚህ መሆኔን ትፈልገዋለህ? ሲወጣ በቃ ማለት እየለመንኩ ልኖር አልፈልግም፣ ግን ይሄን ነገር ካንተ አልጠብቅም፣ እግዚአብሔርን ካንተ አልጠብቅም። በቃ አይዞሽ። በእንደዚህ አይነት መልኩ እኔን ከህይወት ለማስወጣት የምትሞክርበት መንገድ እንኳን ልክ አይደለም። ቢገባክ ብትረዳ ነገሮችን ገባ። እውነት እንደዚህ በዚህ ልክ ሌላ ሰው አፍቅሬ መኖር ብችል ጥሩ ነበር። ለማጆ ይለመዳል እኮ ቀላል ነው። አንቺ ደግሞ ብዙ ጊዜ ባለትዳሮችን ነው መሰለኝ የምታፈቅሪው። ሞክሪ፣ አንድ ብላይ ጥሩ። አብርሃም ትሬ ነገር አለ። እግዚአብሔር ነገሮችን